መልካም መንፈስ ያለው ሰው ምንም ሁኔታ ይምጣበት በየትኛውም ችግር ውስጥ በየትኛውም በሚያልፍበት ነገር ላይ አይወርቅም። ምክንያቱም የእግዚአብሔር አብሮነት ስላለው። ሰላም ይብዛላችሁ ቅዱሳን ባላችሁበት ስፍራ ሁሉ። ዛሬ እግዚአብሔር አምላክ ወደ እናንተ እድል ሰጥቶኝ ወደ እናንተ መጥቻለሁ። መጽሐፍ ቅዱስ ዳንኤል ምዕራፍ 6 ላይ ከቁጥር 1 ጀምሮ ያሉትን ቃል ምንመለከትበት ይሆናል። ዳንኤል መጽሐፍ ምዕራፍ 6 ላይ የሚናገረው አንድ ነገር አለ። 120 መሳፍንታት መካከል አንድ የተመረጠ ሰው መልካም መንፈስ ያለበት በመልካም ማንነት በመልካም ስብዕና በመልካም መንገድ የሚሄድ ዘውትር በጸሎቱ አምላኩን ከማምለክ ውጪ ሌላ አማራጭ የሌለው ሰውን በዚህ መጽሐፍ ላይ እንመለከታለን። ይህም ሰው ስሙ ዳንኤል ይባላል። ነገር ግን በዛ ጊዜ ላይ ብዙዎች የሚፎካከሩ በዚህ ዘመን እንደሚፎካከሩት በዚህ ዘመን እንደሚወዳደሩት 119ኙም ከዳንኤል ጋር የሚፎካከሩና የሚወዳደሩ ሰዎች ናቸው። ነገር ግን ዳንኤል በእግዚአብሔር ፊት ላይ የሚጮህ አብዝቶ በእግዚአብሔር ፊት የማይለይ በእግዚአብሔር ፊት የሚገኝ ሰው ነው። ነገር ግን ዳንኤል በእነርሱ መካከል በልጦ ተገኘ። ምክንያቱም መልካም መንፈስ ስላለው። መልካም መንፈስ ያለው ሰው በመልካም ማንነት በመልካም ነገር የሚሄድ እግዚአብሔርን የሚፈራ ሰው ሁሌም አሸናፊ ነው። በሚመጣ በየትኛውም ነገር ውስጥ የሚጣበት በሚመጣበት ወጀብ በሚመጣበት ነገር የትኛውም ሰበብ ፈላጊዎች ይኑሩ ሁሌም አሸናፊ ነው። በሳቱ የወደቃችሁበት ሊመስላችሁ ይችላል። ለተሸነፋችሁበት ሊመስል ይችላል። በዚህ መጽሐፍ ላይ ስንመለከት ዳንኤል 6 ላይ እነዚህ 119ኙም ሲበለጡ አንድ ነገር ነው በዳንኤል ላይ የፈጠሩበት። በዳንኤል ላይ ምንድነው የፈጠሩበት? ሰበብ ፈለጉበት፣ በደል ፈለጉበት። ነገር ግን በሱ መካከል ላይ አንድ በደል ስላላገኙበት ምክንያት እያንዳንዱ ሲፈልጉበት ይዞሩ ነበረ። ነገር ግን የዳንኤል ትልቁ ድክመት የሚመስለው ነገር በአምላኩ ፊት መገኘቱ ነው። ሁሌም እናንተ በአምላካችሁ ፊት መገኘታችሁን የናንተ ክፍተት አድርጎ የሚመለከቱት አንድ ነገር ያያሉ፣ የናንተን መሻገር፣ የነሱ ግን መጥፊያ መንገድ እንደሆነ እወቁ። ዳንኤል ከአምላኩ ውጪ ሌላ ነገር እንደሌለ፣ ከአምላኩ ውጪ ሌላ መውጫ እንደሌለ፣ ከአምላኩ ውጪ የሚያድን እንደሌለ ስለሚያውቅ ሁሌ መስኮቱን ከፍቶ ወደ አምላኩ ነው የሚጮው። ስለዚህ የነዚህ ሰዎች ክፍተት መንገድ የነዚህ ማጥፊያ መንገድ አድርጎ የሚቀበሉት ሌላ ምክንያቶችን ስላላገኙበት ሌላ ጥፋቶችን ስላላገኙበት በዳንኤል መካከል ላይ ምንድነው ማድረግ ያለባቸው ቢባል ጸሎቱን ማስቆም የሚችሉበትን ሰበብ መፈለግ ነው። ስለዚህ እነዚህ ሰዎች በዳንኤል ላይ ምን አይነት ሰበብ ነው የሚፈልጉት ቢባል በንጉሱ አማካኝነት ንጉሱ ከአምላኩ ውጪ ካንተ ውጪ ማንም ወደ አምላኩ ጸሎት ማድረስ መቻል የለበትም የሚለውን ሕግ እንዲያወጡ በዛ ሀገር ላይ ሕግ እንዲጸና ምክንያት የሚፈልጉ ነበሩ። ነገር ግን ንጉሱ ልብ አላለም፣ አላስተዋለም። የዳንኤልን ትልቁ ድክመት አድርጎ የወሰዱበት መንገድ ስለሆነ ዳንኤልን የሚያጠፉበት መንገድ አድርጎ ስለወሰዱ ዛሬ በአንቺ ዙሪያ ላይ ጸሎትሽን ምክንያት አድርጎ ልመናዬን ምክንያት አድርጎ በአምላክ ፊት ማምለክን በአምላክ ፊት ላይ ያለን አብሮነትን አይተው ቀንተው በጥላቻ የተነሱት አንተ መብለጥን አይተው ቀንተው የተነሱት ዛሬ ግን አንድ መልእክት አለ። ምንም ይምጣ ምንም በአንተ ህይወት ላይ ይምጣ ታሸንፋለህ፣ ታሸንፊያለሽ። ምክንያቱም በዚህ መጽሐፍ ላይ ሲናገር ሄዱ ንጉሥ ሆይ አሉ ካንተ ውጪ ማንም ካንተ አምላክ ውጪ ማንም ጸሎት ሲያደርስ የተያዘ ሰው እንዲህ ይደረግበት ይፈረድበት ብለው ሕግ አወጡ። ንጉሱ ግን አላስተዋለም። እሺ ብሎ በእነሱ
በእነሱ ሐሳብ ተስማማ። ነገር ግን ዳንኤል መልካም መንፈስ ስለነበረው ስላሸነፋቸው ምክንያት የፈለጉበት መንገድ ነበረ። የሆነ ሰዓት ላይ ግን ዳንኤል ወደ ንጉሱ አመጡት። ንጉሱ ደነገጠ። ምክንያቱም ዳንኤል ወደ አምላኩ ጮሆ ነበር፣ ሕጉን ጥሶ ነበር። ምንም ነገር ይምጣ፣ የኔን ነገር፣ የኔን ልመና፣ የኔን አምልኮ የሚወጣው ሕግ አያስቆመኝም ብሎ ወደ አምላኩ ይጮው ነበረ። ዛሬም ወደ አምላካችሁ የምትጮውት ገደቡን አልፋችሁ፣ ችግሩን አልፋችሁ፣ የመጣባችሁን ማይበል አልፋችሁ የምትጮው ምንም ይምጣ እግዚአብሔር ምድሪቷን አሳልፎ ይሰጣቸዋል። ምንም ይምጣ ራሱን ንጉሱን አሳልፎት ለዳንኤል እንደሰጠ አሳልፎ ይሰጣል። በዚህ መጽሐፍ ላይ በጣም የሚገርመኝ ነገር ከዛን እንዲህ አሉት፣ የወጣው ሕግ ወደ አንበሳ ጉድጓድ ወደ መጣል ነው። ዳንኤል ግን አንድ ነገር ያውቃል። የለመነው አምላክ፣ ያመለከው አምላክ ከአንበሶች አፍ እንደሚያድነው እንደሚያስመልጠው ያውቃል። ንጉሥ ሆይ አለ፣ የኔ አምላክ እንደሚያድነኝ ያውቃለሁ አለ። የኔ የማመልከው አምላክ እንደሚያድነኝ ያውቃለሁ አለ። አንተ ዝም በል አለ። በዚያን ጊዜ ዳንኤልን ወደ አንበሳዎች ጉድጓድ ጣሉት። በጣም የሚገርመው ነገር እነዚህ ሰበብ የፈለጉበት የነበረው በደል የፈለጉበት የነበረው ነገር ግን ወደ አንበሳ ጉድጓድ ውስጥ በጣሉት ጊዜ ዳንኤል ያመነው አምላክ ዳንኤል በአምላኩ ፊት ላይ የሚውል ሰው ስለሆነ መልካም መንፈስ ስለነበረው ነገር ግን አውሬ የሆነው አንበሳ አፉን የሚዘጋለት መልአክ ተላከለት። ዛሬ አፉን የከፈተ ነገር በዙሪያችሁ ላይ ሊሆን ይችላል። ሊውጣችሁ የወጣ ነገር ሊኖር ይችላል። በሀገር ደረጃ ይሁን በየትኛውም ደረጃ ይሁን በየአንዳንዱ ስፍራ ላይ አፉን የከፈተ አውሬ አሁን ከእግዚአብሔር እጅ የተነሳ ከእግዚአብሔር ክንድ የተነሳ ከእግዚአብሔር ጣት የተነሳ በተለይ በሀገር ላይ አፉን የከፈተ በኢየሱስ ስም የሚዘጋበት ሰዓት ደረሰ። የትኛውም ነገር በየአንዳንዱ ሀገር ደምን ለማፍሰስ በእያንዳንዱ ላይ ለማጥፋት እቅድ አድርጎ የተነሳ የአባቴ መንፈስ እንዲላል ከዚህ ሰዓት ጀምሮ ዳንኤል ላይ አፉን የከፈተው አንበሳ የአምላኬ መልአክ እንደዘጋው ዛሬ በምድራችን ላይ በኢትዮጵያ ላይ በየአንዳንዱ ቦታ ላይ አፉን የከፈተውን የጠላትን አፍ እግዚአብሔር ይዘጋዋል። ነገር ግን በዚህ መጽሐፍ ላይ በጣም የሚገርመው ነገር አፉን ከፈተ ይላል። ሊወጥ ተዘጋጅቷል። የተራቡ ናቸው አንበሳዎች። ከመቼው እንበላለን ከመቼው እንትንላለን ብሎ የሚጠብቁ ናቸው። ነገር ግን አንበሶች ለዳንኤል ተገዙለት። ትራስ እስከሚሆኑ ድረስ እስከሚገዙለት ድረስ አውሬዎች ሊውጡ የተዘጋጁ ተገዙ። አመፀኛ የሆነው ተገዛ። ዛሬ በደንብ እነግራለሁ። በየትኛውም ጉዳይ በሀገር ጉዳይ በየትኛውም ስፍራ ላይ አውሬ ሆነው አፋቸውን ከፍተው ያሉት እስከሚገዙ ድረስ እግዚአብሔር አምላክ ክንዱን እስከሚገልጥ ድረስ በእናንተና በሀገሬ ላይ ይሆናል። ስለዚህ በጣም የሚገርመው ነገር አፉን ከፈተ የአምላኬ መልአክ አፋቸውን ዘጋ። መጽሐፍ በጣም ሲናገር በጣም የሚገርመኝ ነገር ምንድነው ታውቃላችሁ? በሌሊትም ንጉሱ መጣ። ዳንኤል ሆይ አለው። ዳንኤል ሆይ በሕይወት አለህን? የምታመልከው አምላክ አድኗልን? ዳንኤልም እንዲህ አለው፣ ንጉሥ ሆይ አለ 1000 ዓመት ንገስ አለ። አዎ የማመልከው አምላክ የአንበሶቹን አፍ መልአክን ልኮልኝ ዘግቶልኛል። ዋው! ዛሬ አምላክ የጠላትህን አፉን የከፈተውን ይዘጋልሃል። በየትኛውም ጉዳይ ላይ ሁን ጠላት ያመጣብኝ ነገር በዙሪያ ላይ ያመጣብኝ ነገር የትኛውም ጉዳይ ይሁን የመጣብኝ ጉዳይ
እግዚአብሔር አምላክ ይዘጋልሃል። በየትኛውም ይሁን። ለዚህ ነው መጽሐፍ ሲናገር ዋው የአንተ አምላክ በእውነት አለ የአንተ አምላክ ያድናልም ይታደግማል አለ። ከአሁን ሰዓት ጀምሮ ባሉበት ሀገራት ሁሉ አለ ያንተን አምላክ የዳንኤልን አምላክ ማምለክ አለባቸው። ከአንበሳ አፍ አድኗልና ከአውሬው እጅ አድኗልና። ስለዚህ ከአሁን ሰዓት ጀምሮ ይህ ምድር ሁሉ ለአምላኬ ነው የሚሰግዱት አለ ለአምላኬ ነው የሚገዙት አለ። እግዚአብሔር ምድሪቷን አሳልፎ ሰጠው ለዳንኤል። ዛሬ ግን ልንገራችሁ፣ ዙሪያችሁ፣ ስራ ቦታ፣ የትኛውም ትዳር፣ በየትኛውም ነገር ላይ ጠላት አበላሽቷል የምትሉት ነገሮች ተበላሽቷል የምትሉት ዛሬ ላይ በሀገር ሁኔታዎች ነገሮች ተበላሽቷል የምትሉት ዛሬ እንደምታዩት አይደለም። እግዚአብሔር ከፊት ለፊት ሊሰራ ያለው ነገር ስላለ ነው። እግዚአብሔር ሊያደርግ ያለው ነገር ስላለ ነው። ትልቁ ነገር እግዚአብሔር ከኛ የሚጠብቀው መልካም መንፈስ፣ ንጹህ የሆነ መንፈስ፣ ቅልቅል የሌለበት መንፈስን ስለሚፈልግ ነው። ዳዊት ሲናገር አቤቱ ንጹህ ልብ ፍጠርልኝ ያለበት ምክንያት ምን ኃይል እንደሚሰራ ጠላቶቹን እንዴት እንደሚመታ ጠላቶቹን እንዴት እንደሚያሸንፍ አንተ በንጹህነት ተመላለስ እንጂ ጠላትን የሚዋጋልህ እግዚአብሔር ነው። አንተ በመልካምነት ተመላለስ፣ እግዚአብሔር ስለ አንተ ይዋጋል። ስለዚህ በትጋት በየትኛውም ጉዳይ ላይ እግዚአብሔር በህይወቴ ላይ ሊሰራ ካለ እግዚአብሔር በጉዳይ ላይ ሊያደርግ ካለ ነገሮችን ሁሉ ይፈጽማል። እግዚአብሔር ከፊት ለፊት ጣልቃ ይገባል። ይህን ቪዲዮ የምትመለከቱት ሁላችሁም ይህ መልእክት ለሌሎቻቸው ሼር እንድታደርጉላቸው እንድታደርሱ ይህን ዩቲዩብ አገልግሎት እንድትቀላቀሉ ቤተሰብ እንድትሆኑ ይህ የኢየሱስ ክርስቶስ ማንጸባረቂያ ሚዲያ ነው። እንድትቀላቀሉን በጌታ ፍቅር አሳስባችሁ